ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። በያላችሁበት በዓለም ዳርቻ ሰላም ሁሉ እየተመኘላችሁ ውድ የቃልዬ የዩቱብ ተከታዮች የዩቱብ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ሰላም ነኝ፣ እግዚአብሔር ይመስገን። አብራችሁኝ አትለዩኝ። አሁንም ማለት ነው ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት ሸር እያደረጋችሁልኝ የኔ ውዶች የኔ ውድ የሀገሬ ልጆች የምወዳችሁ የማከብራችሁ የሀገሬ ልጆች የእናቴ ልጆች በያላችሁበት ሰላምን ሁሉ እየተመኘውላችሁ እኔ በጣም ሰላም ነኝ፣ ደህና ነኝ። እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር ማለት ነው። እንግዲህ በሚገራርምና በጣም ደስ በሚል ነገር እስክንገናኝ ድረስ አሁን ላይ ያው በሰላምታ አለሁ። እንዴት ናችሁ? እናንተስ ደህና ናችሁ? እኔ በጣም ሰላም ነኝ፣ እናንተስ እንዴት ናችሁ? ብቻ በሚለው ቪዲዮ ነው አሁን ላይ እንግዲህ ለትንሽ ቀናቶች ወይም ደግሞ ለትንሽ ሳምንታቶች ማለት ነው። ከዛ ግን በኋላ በጣም ደስ በሚል በምትገራርም ቪዲዮ በምትወዱት በምትፈልጉት ቪዲዮ ደግሞ በሚገራርም እመጣላችኋለሁ። የዛን ጊዜ ደግሞ ልክ በቃ የማትጠብቁት ቪዲዮ ታገኛላችሁ ማለት ነው ውዶችዬ። እና የምወዳችሁ የማከብራችሁ በውጭ ዓለም በሀገር ውስጥም ያላችሁ ሰላማችሁ ብዝት ይበልልኝ። በሀገር ውስጥ ያላችሁም ሰላማችሁ ይብዛ። ሀገራችንን ሰላም ያደርግልን። ሀገራችን ላይ ሰርተን ለመለወጥ እግዚአብሔር ይርዳን ማለት ነው። በሀገሩ ውጭ ደግሞ ያለን በሀገራችን ገብተን ሰርተን ለመለወጥ ከሰው ቅጥረኝነት ከሰው ቤት አወጥቶ የራሳችንን ሕይወት እንድንኖር የራሳችንን ህልም እንድንኖር የራሳችንን ስራ እንድንሰራ እግዚአብሔር አምላክ ይርዳን ማለት ነው። በእውነት እስከ መቼ የሰው ቤት እስከ መቼ የሰው ቤት ስራ? በእውነት በጣም ነው የሚያስጠላ። በጣም በተለይ በአረብ ሀገር ላይ በጣም ነው የሚያስጠላ። ኧረ እንደው ስደት ሁሉም ቦታ ያው ነው እቴ፣ ያው ነው ሁሉም ቦታ። ምንም ትንሽና ትልቅ የለውም፣ ለውጥም የለውም። ስለዚህ ማን እንደራስ አይደል? ምንም ትንሽም ትሁን ትልቅ ሆን የራስን ስራ የሚመስል ምንም የለም። ምክንያቱም ትንሽ ትልቅ የሚባል የለም። ባይዘው በዚሁ አጋጣሚ ላችሁ አሁን ለምሳሌ ቁጥር ከ10 ጀምሩ ከአንድ ነው። ስለዚህ ለማደጋችንም ከአንድ ነው፣ ስራም ከአንድ ነው። ሁሉም እንደው ምንም በሉት ምንም ነገር በሉት ከአንድ ነው የሚጀምረው። ስለዚህ ትንሽ የሚባል ነገር የለም። ትንሽ ነው ትልቅ የሚሆነው። ሰው ሲወለድ ህፃን ትንሽ እየሆነ ነው የሚወለድ፣ ግን እየቆየ ምን ይላል ያድጋል። ቢዝነስም እንደዛው ነው፣ ጊዜም እንደዛው ነው። ስለዚህ የነምላችሁቶች በሀገር ውጭ ደግሞ ያለን ስደት ብቻ አማራጭ አርገን ጊዜያችን እድሜያችንን ማቃጠል የለብንም። በሀገራችን ገብተን ልጆች ካለን ከልጆቻችን፣ ትዳር ካለን ከትዳራችን፣ ቤተሰብ ካለን ከቤተሰባችን ጋር ሆነን እንደው ማንም አይኖረን ደግሞ ከራሳችን ጋር ሆነን ስራችንን እየሰራን ህይወታችንን መምራት ህልማችንን መኖር ይኖርብናል እላችኋለሁ። ስደት አያስፈልግም። በቃ ሁሉም ነገር አልፎበታል። አሁን በፊት ደህና ነው፣ አሁን ላይ ግን በጣም ነው የሚያስጠላ ስደት። ለማንም አልመኘውም በእውነት ለማንም። በተለይ እንደውም አሁን የወጣው እንኳን በሰላም እንዲገባ ጸሎቴ ነው፣ እንኳን ሌላ ሰው እንዲመጣ ማለት ነው። ስለዚህ ጠንክረን እኛም ሰርተን ሀገራችን ላይ ለመለወጥ ነው ማሰብ ያለብን እንጂ ስደት መምጣት ወይም ስደት መኖር አያስፈልግም። ማሰብ ማያስፈልግ፣ መምጣት ማያስፈልግ፣ መስራት ማያስፈልግ ማለት ነው ውዶችዬ። እና እኔ በጣም እወዳችኋለሁ። እሺ እኔ በጣም እወዳችኋለሁ፣ በጣም አከብራችኋለሁ። እኔም ትንሽ ቀን የቀረኝ እንዲሁም ሀገሬ ልገባ። ስለዚህ ደግሞ በሚገራርም ነገር ሀገሬ እናቴ ወይ እንዲሁ በሚገራርም ነገር እንገናኛለን። እዚህ እችን እንኳን ለመቀመጥ ተደብቄ እዚህ ይሄ ይታያችኋል። ይሄ እዚህ እንኳን ለመቀመጥ ማለት ነው ስንት ተደብቄ ስንት ቀናት አስቆጥሬ ነው መሰላችሁ እችን ቦታ ራሱ ያገኘዋት ማለት ነው። ስንት ክላስ ስንት ቤት እያላቸው ራሱ በቃ በስመ አብ ወወልድ ወመንፈስ ቅዱስ ባይዘዊን ያለውበት ያው ትንሽ ጠበቅ ያለ ነውም። ከባድ ናቸው ሰዎች ራሱ ማለት ነው፣ ከባድ ናቸው። እና ራሱ እንደዚህ ቁጭ ብዬ እንኳን ከእናንተ ጋር የምጫወትበት ቪዲዮ የምሰራበት እንኳን ራሱ ቦታ የለኝም ማለት ነው። ሁሉም እንዳሉ በጣም ብዛት ያላቸው ሰዎች በዛኛው ተከፋፍለው ክላሱን ሁላ ይሄ ራሱ አሁን እንደምንም ተደብቄ ነው ራሱ እዚህ ጋር ራሱ እያወራኋችሁ ያለው ማለት ነው። እና እግዚአብሔር ይመስገን ሀገሬ ስገባማ እናቴ እንደፈለገ ዘና ብዬ የምትፈልጉትን ነገር እያሳየኋችሁ እንዴ፣ ወይ ጉድ! ዘና ብዬ እቤት ቢሆን እውጭ ቢሆን ደስ ብሎኝ በፍቅር እየሰራሁ ቪዲዮን መጣችብኝ መጣብኝ እንደዚህ እንደው በስመ አብ ስደት ያውም ደግሞ ሰው ቤት በስመ አብ ወወልድ ወመንፈስ ቅዱስ በእውነት በጣም እኔ ግን በጣም ጀግና ናቸው ላለሁ ማለት ይሄ ብዙ አመት ለሚቆዩ ሰው ቤት እና ሰው ቤት ተቀጥረው ለሚሰሩ ሰዎች ማለት ነው። በእውነት እኔ 2 አመት ራሱ ስሰራ ራሴን እንደው እንደምንም ሳላሳምነውም በቃ ዝም ብዬ ነው የጨረስኩት ማለት ትችላላችሁ ማለት ነው። እና ይሄን የምላችሁ ውዶችዬ በጣም የምወዳችሁ የማከብራችሁ እህትና ወንድሞቼ ላይክ ሰብስክራይብ
ኮሜንት፣ ሸር እያደረጋችሁ እንዳትረሱኝሽ ቃል ነኝ። ወዳችሁ የለ እኔ ስህታችሁ አይደለሁ እንዳታልፉኝ እላችኋለሁኝ። በያላችሁበት ሰላም ሆኑልኝ፣ ጤና ሆኑልኝ። በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር የሆነ እወዳችኋለሁ። በሰፊው ደግሞ ሚዲያ እና ርዕስ እስክንገናኝ ድረስ ሰላም ሆኑልኝ። ሰላም ለሁላችን።